ውሻ ወደ ጥፋቱ እንደሚመለስ ሁሉ ስንፍናውን የሚደግም ሰው እንዲሁ ነው ብሎ ተናገረ። ሃሌሉያ። ዛሬ ጌታ ወገኖቼ ሆይ በጣም ሊያስጠነቅቀን የወደደው ጉዳይ አለ። በጣም ስለሚወደን ነው። ግን ጥሩ ነው። በቃ አንዳንዴ የጌታ ቃል ሲመጣ ሊያጽናናን ነው። የጌታ ቃል ሲመጣ ሊያስተምረን ነው። የጌታ ቃል ሲመጣ ሊቀይረን ነው። የጌታ ቃል ሲመጣ ሊገስጸን ነው። ይሄ ሁሉ ግን ለኛ ነው ጥቅማችን። ይህ ምሳሌ የምንመለከተው ለጊዜያችን ሲል አንመለከተውም፣ ግን ቃሉን እነግራችኋለሁ። ዘፍጥረት 19 ላይ ስለ ሎጥና ስለ ሎጥ ሚስት አለ የሚነግረን ቃል 26 ላይ ዘፍጥረት 19 ላይ ማለት ነው። ከ26 ቁጥር ላይ ምንድነው? እግዚአብሔር እኛን እንዴት እንደወደደን አስተውሉ ወገኖች። እያንዳንዳችን ጌታ እንዴት እንደወደደን ከምን እንዳወጣን እስቲ እንመለስ። ማናችንም ጌታን አውቀን ድነን አልተፈጠርንም። በመንገዳችን ላይ ጌታ ደርሶ ሰው አደረገን። ከነበርንበት ህይወት አውጥቶ ሰው አደረገን። ኃጢአታችንን አጠበን፣ በደሙ ሰው አደረገን። ክብሩን ገለጸብን፣ ቀየረን፣ ለወጠን፣ ተስፋን ሰጠን። ብቻችንን እንዳይተወን በጣም ስለወደደን እንዳይቸገረን። ልክ እግዚአብሔርን ሰዎች በቃ እስራኤላውያን ምንድን ያደረገው? አወጣቸው። ከግፉ የተነሳ በቃ ሙሴን ልኮ ነፃ አወጣቸው። ካወጣቸው በኋላ በምድረ በዳ ነበሩ። በምድረ በዳ በነበሩበት ጊዜ እንዳይዝሉ ሲል ቀን ቀን ምድረ በዳ መጓዝ እንዴት እንደሚከብድ ደመና አደረገላቸው። ፀሐዩ እንዳይጎዳቸው ሲል ተንከባከባቸው። ቦታው የሚመች ቦታ አልነበረም፣ ነገር ግን እንዲመቻቸው አደረገ። ማታ ማታ ብርዱ ደግሞ በቃ በጣም እንዳይበርዳቸው ሲል፣ መከራ እንዳይበዛባቸው ሲል በእሳት አድርጎ መራቸው። ሲመራቸው እነሱን እየተንከባከበ ነበረ። ነገር ግን በዚህ በነበረበት ቦታ ላይ ይህን ሁሉ እያደረገ እንዳይርባቸው ደግሞ በቃ በየጠዋት በተነሱበት ቦታ የሚያስፈልጋቸውን እየሰጠ ተንከባከባቸው። ወገኖቼ ሆይ እንደዚህ አድርጎ እናንተ ሲንከባከብ ኖሯል ጌታ። ሲንከባከባችሁ እያንዳንዳችን ደርሶናል። የጌታን እጅ ጣቱን ተመልክተነዋል። ምንም በጠፋበት፣ ምንም በሌለበት፣ ሪሶርስ በሌለበት እሱ ሪሶርስ ሆኖ፣ የሚደግፍ ባልነበረበት ደጋፊያችን ሆኖ፣ የሚያጽናና ባልነበረበት አጽናኛችን ሆኖ፣ ሲከፋን አይዟችሁ እያለ ሲያስቸግር የሚያስፈልገን ነገር ሁሉ እያሟላ እየተንከባከበ ለዚያ አብቅቶናል። ግን ዛሬ በቃሉ መጣ ሊገስጸን፣ ሊያስተምረን፣ ሊቀይረን። ውሻ ወደ ጥፋቱ እንደሚመለስ ሁሉ ጌታ ወደ ኋላ አትመለሱ ይላል። ዛሬ አንዳንድ የጌታን ቃል ስንለማመደው በቤቱ በጣም ዘመናትን ስናስቆጥር ኖርማል እናደርገውና ወደ ኋላ ለመመለስ ዳር ዳር ይለናል። ለዛ ነው ያንን ምሕረት አድርጎ ሲንከባከባቸው የነበረ ጌታ እስራኤላውያን ያደረጉ ወደ ኋላ ለመመለስ ፈልገው ነበረ። የግብፅን ኑሮ እንዲያውም ተመኙት። በቃ ተመኙት። ሬክ ላውራና ማሳ በአሁን ሰዓት ላይ እግዚአብሔር ቤት እየተመላለሳችሁ የዓለምን ነገር እየቀላወጣችሁ እየተመኛችሁ ያላችሁ በኢየሱስ ስም ይሄው ቃሉ መጣ። ጌታ ዛሬ ሊያስተምረን ሊቀይረን መጣ። ጌታ እንዲባርካችሁ ትፈልጋላችሁ? ጌታ ወደ አንድ ሌቭል እንዲያወጣላችሁ ህይወታችሁ እንዲቀይር ትፈልጋላችሁ? ወደፊት ሂዱ ይላል። ሃሮና ማሳ ጌታ ወደፊት ለመሄድ እንደ ውሻው የተፋውን ለመመለስ ጓብቶ ማለት ነው ያንን ሊያደርግ የነበረው። ጌታ በሰጣችሁ ቦታ ላይ፣ ጌታ ባስቀመጣችሁ ቦታ ላይ እሱም በማመስገን ጠብቁት። ወደ ጥፋት ለመመለስ በፍጹም አትዳዱ ይላል ጌታ። በማስተዋል ለመማር፣ በማስተዋል ለመኖር ጌታ ለእናንተ ያለው ዓላማ መልካም ነው፣ የክፉ ሐሳብ አይደለም ይላል ቃሉ። አሁን ያላችሁበት ቦታ መልካም ላይመስል ይችላል። ነገር ግን በፍጹም እንዴት አትንክ ባርህ ያላችሁ ውሻ ተመልሶ ምግብ ስትሰጡት ምግቡን እምቢ ብሎ ወደ አስታወከው ሊመለስ እንዳሰበ ሁሉ እናንተ ወደ ኋላ ለመመለስ በኢየሱስም በአሁን ሰዓት ላይ ውስጣችሁ የተለማመዳችሁ ወደ ኋላ መመለስ አንዳንድ የጀመራችሁ ሰዎች አላችሁ። የእግዚአብሔርን መንገድ እምነቱን ትታችሁታል፣ ቆያችሁ።
ጌታ ጌታ ትላላችሁ፣ መጽሐፍ ቅዱሳችሁን ታነባላችሁ፣ ትጸልያላችሁ፣ ትጾማላችሁ፣ ፕሮግራም ትካፈላላችሁ። ነገር ግን በእምነት ተቦርቡራችኋል። ወደፊት ለመሄድ እምነቱን አቁማችኋል። we live by faith not by sight ይላል። በምታዩት ነው እየኖራችሁ ያላችሁ። እኔስ ወደኋላ ቀረው፣ የኔ ነገርስ ጌታ ተወኝ፣ ይኸው እንትናን አትመለከትም ወይ? ጌታ ባርኳቸዋል፣ ጌታ አቁማቸዋል፣ ጌታ ብስቷቸዋል፣ ጌታ አስፍቷቸዋል፣ እኔ ግን ምንም ነገር የለኝም። ስለዚህ ለዚህ ከማድረግ ለሰው ፊት እንደ ሰው ፊት ለመቆም ስል አሁንሳ ልክ እንደ ፐናና በቃ ሐና መካን ነበረች። ነገር ግን ስትመለከት ያችኛዋ ሚስት ልጅ በልጅ ትወልዳለች፣ በየዓመቱ ልጆች ትወልዳለች። በዛ የተነሳ በቃ ጸሎት ትጸልይ ነበረ፣ ሐና ትጸልይ ነበረ። ጸሎቷ ግን ምን የሚል ነው? እንደ ፐናና አድርገኝ፣ እኔንስ እስከ መቼ ተውከኝ? እኔንስ አንዳንዴ እግዚአብሔርን በጸሎት ስንመጣ ልክ በሚያሳዝን በሚመስል እሱን ስኮልድ በማድረግ ስራን እኮ ተሳስተሃል የሚል አይነት ጸሎት እንጸልያለን። በጌታ በኢየሱስ ክርስቶስ የእንደዛ ጸሎታችን እንኳን ያልተመለሰ እስከ ዛሬ ጌታም አይመልስም። ስላዘነላችሁ አይመልስም ጌታ መስሏችኋል። ሰዎች ስላሳዘናችሁ አንዳንድ ሰዎች አሉ፣ ሰዎችን አሳዝነው ሸውደው አልቅሰው በቃ ቸገረኝ፣ በቃ አርቦኛል፣ በቃ የነገር ያስፈልገኛል ብለው እያጭበረበሩ የሚያገኙ ሰዎች አሉ። ጌታን ማጭበርበር እንደዛ አንችልም። ስላለቀስን፣ ስለተናገርን፣ ስላስመሰልን። ሐና እንደዛ ትጸልይ ነበረ። ስትመለከት ያችኛዋ ትወልዳለች፣ እሷ አትወልድም። ጸሎቱም አልቀረም፣ አገልግሎቱም አልቀረም፣ ወደ እግዚአብሔር ቤት መመላለሱም አልቀረም። ነገር ግን ጸሎቷ የእምነት ጸሎት ሳይሆን እግዚአብሔርን የሚፈልግ ጸሎት ሳይሆን የእግዚአብሔርን ዓላማ ለማከናወን በሕይወቷ ውስጥ እንዲሰራ መንፈስ ቅዱስን ቦታ የመስጠት አይነት ሁኔታ ሳይሆን ነገር ግን የማሳዘን የሚመስል አይነት ጸሎት ነበር። በጌታ በኢየሱስ ክርስቶስን በዛ መንገድ የምትመላለሱ ሰዎች ዛሬ ማኮራና ዛሬ እግዚአብሔር መንፈስ ሊያገኛችሁ ይፈልጋል። ወደ ኋላ አትመለሱ ይላል። ወደ ኋላ አትመለሱ ይላል። ያመጣዋችሁ እኮ ያዳንኳችሁ እኮ የኔ ነገር አበቃ፣ እድሜን ተመልከተው። አሁንሳ ወይ በዚህ ጉዳይ ይሄ ነገር የለኝ፣ ወይ ይሄ ነገር አላሳካው፣ ጌታን እያልኩኝ ይኸው ለዚህ አንዳንዴ ጌታን በጌታ ስም እምነትን ሳይሆን ድካምን የሚሰብኳሉ፣ ድካምን የሚያስተምሯሉ። ጌታን በማለት ይህንን አጣው፣ ይኸው እሱን ጌታን ብሎ ምን አገኘ? ይኸው እነሱ ጌታን እያሉ ምን አገኙና? the devil is a liar። ያንዳንዶቻችሁን አንደበት ሰይጣን ተውሶታል። ሰይጣን ተውሶት እውነትና እምነት ከማምራት ይልቅ እምነትን ከመናገር ይልቅ በሰዎች ፊት በዓለም ያሉትን ሰዎች ትቅለሰለሳላችሁ እነሱን ለማስመሰል። እናንተ ውስጥ እኮ የከበረ ጸጋ አለ። እናንተ ውስጥ እኮ የዓለም የሆነ ብርሃን አለ። እናንተ ውስጥ እኮ ተስፋ አለ። እናንተ ውስጥ እኮ ሞገስ አለ። እናንተ ውስጥ እኮ እግዚአብሔር ያስቀመጠው ጸጋ አለ። ያ ደግሞ ይመጣል። ሃሌሉያ ሃሌሉያ። ሀጋርን በቤታችሁ አታስገቡ። ሳራ ያንን ነበር ያደረገችው። ተመለከተች። እግዚአብሔር ተስፋ ተስቷቸዋል። ልጅ እሰጣችኋለሁ ብሏቸዋል። ልጅ ባርካላችኋለሁ ብሏቸዋል። በእናንተ ውስጥ የሚወጣ ብሏል። ዘርን እንደ ምድር አሸዋ አበዛላለሁ ብሎታል። ነገር ግን 99 ዓመት ሞላው፣ ሸመገለ፣ ምንም ነገር የለም። ሳራም ተመለከተች። ምንም የምታገኘው ለውጥ አጣች። ምንም ነገር ያጣች። በቃ ጌታ እግዚአብሔር ተናግሯል። አዎ ባርኳቸዋል፣ አዎ አስፍታቸዋል። ነገር ግን በቃ የኛ ነገር ይሄ ነው እንዴ ያሉ። በቃ ለዛ ነው እኮ እምነት ሲመጣ ስጦታውም ሲመጣ በቃ እግዚአብሔር በሚመጣበት ልጅ ትወልዳላችሁ ሲል ሃሌሉያ አሜን ጌታ እኮ ተናገረ ሳይሆን ምን አደረገ ይችላል። ሳራም ሳቀች። እምነት አይደለም የፌዝ ሳቅ። አንዳንዶቻችሁ በጌታ ቤት ታፌዛላችሁ፣ በመንፈስ ቅዱስ ላይ ታፌዛላችሁ። እግዚአብሔር ይቅር ይበላችሁ። መንፈስ ቅዱስን የእግዚአብሔር ቃል ይናገራል። ብዙ ነገር ሰጥቶናል። መንፈስ ቅዱስ ላይ ማፌዝ ግን እናንተ የምትሉት ቸርች ደግሞ ምን አመጣ? የምታከታዩ ጌታ ምን አደረገልሽ? አንተ ጌታን እያልክ ያው ከሰው በታች ሆንክ። ይህንን የሚናገረው ሰይጣን ነው። አትስማው። በጌታ በኢየሱስም በእናንተ ላይ የተነገረ ሟርት ድግምት ተነስ በኢየሱስም። በአሁን ሰዓት ላይ በሕይወታችን ላይ የተነገረ በሕይወታችን ላይ በፋይናንሳችን ላይ በትዳራችን ላይ በአገልግሎታችን ላይ የተነገረ ሟርት በኢየሱስ ስም በአሁን ሰዓት ላይ ያነሳ። በወገኖቼ ላይ የተነገረ በኑሯቸው ላይ የተነገረ በኢየሱስም ሟርት በኢየሱስ ስም ተነሳ። በዚህ ቀን ላይ እናንተ ሰይጣን ያላችሁን አይደላችሁም። እናንተ ከሰው ወደታች አልቀራችሁም። የሚናገረው ሰይጣን ነው። አትስሙት።
አንዳንዶቹ በእግዚአብሔር መንፈስ ተመራን እያሉ በአካል የሚያዩትን በዚህ ዓለም የሚመለከቱትን የሚብለጨለጨውን ነገር ፈልገው እሱን ሲመለከቱ እንደተባረኩ አድርገው ይመለከቱታል። ወገኖቼ ሆይ ጌታ እኮ ሁሉን ከፈወሰ እንደምታውቁት በሄደበት ቦታ በሙሉ ከፈወሰ በኋላ ለሰዎች እንዳትናገሩ እያለ ነገር ግን በሄደበት ቦታ በሙሉ ክራውድ ነበር የሚከተለው። አይገርምም? በሄደበት ቦታ በሙሉ ብዙ ሰዎች ይከተሉት ነበረ። እሱ በቃ አለ በሚባልበት ቦታ ፈላልገው ይመጣሉ፣ ያለምንም ማስታወቂያ ያለምንም ነገር። አንዳንዶቻችሁ ማስታወቂያ ትፈልጋላችሁ። በቃ በእናንተ ውስጥ ያለው ጸጋ እንዲወጣ እከሌ ያስፈልጋችኋል፣ እከሌ ሚዲያ ያስፈልጋችኋል። በዚህ ጉዳይ ላይ በቃ ብዙ ተከታይ ያለው ሰው ወይም ደግሞ በቸርች የታወቀ ወይም ደግሞ በቃ ወይ በፋይናንስ ሊረዳችሁ የሚችል የሆነ ሰው በጣም ትፈልጋላችሁ። ግን እናንተ ውስጥ የከበረ ጸጋ አለ። ጌታ ማንንም አላለም ነበረ። መንገዱን ግን እያገለገለ የታመሙትን እየፈወሰ የሞቱትን እያስነሳ፣ ሃሌሉያ! የእናንተ ጌታ ይሄ ነው። የራባቸውን እያበላ ሩሩ እንደሆነ እያገለገለ አለፈ። ነገር ግን ባለቀ ሰዓት መስቀል ከተሸከመ በኋላ ጴጥሮስም ከካደው በኋላ መስቀል ላይ በሆነ ጊዜ ከመሞቱ በፊት ዝቅ ብሎ ሲመለከት የተመለከታቸው ያ ሁሉ ሲያበላቸው የነበረ፣ ያ ሁሉ ሲፈውሳቸው የነበሩ፣ ያ ሁሉ ሲያድናቸው የነበሩ፣ ሲያስተምሯቸው የነበሩ፣ የሚጋፉ የነበሩ ሰዎች በሙሉ አልነበሩም። ብቻውን ቀረ። ጥቂቶች ነበሩ፣ እናቱና ትንሽ። በቃ እንዲያውም የከሰረ የሚያስመስል ነገር ማለት ነው። ጌታን መከተል ወገኖቼ ሆይ እህቴ ሆይ የከሰርሽ መስሎሻል? የሚናገርሽ ሰይጣን ነው። አንቺ ውስጥ ግን ስትል የከበረ አለ። ያ ብዙ ሰዎች ላይ ከተሉሽ ይችላሉ። ጌታ ግን አንቺ ላይ ዓላማ አለው። የእሱ ነገር ግን እንደዚሁ አይጠናቀቅም። የአንቺ ነገር እንደዚህ አይጠናቀቅም። ዛሬ በጌታ መንፈስ በእኛ ውስጥ አለ። በዚህ ጉባኤ ላይ ይናገረናል። እያንዳንዶቻችሁ እናንተ በዋጋ የተገዛችሁ ናችሁ ይላል። የእግዚአብሔር መንፈስ ያለባችሁ ናችሁ። እግዚአብሔር ክብሩን በእናንተ ላይ ይገልጻል። እናንተ ባይኖ እንደምትፈልጉት አይደለም። እሱ እንደፈለገው ክብሩን ይገልጻል። ሃሌሉያ! መንፈስ ቅዱስ አንተ እንደፈለግከው በእያንዳንዳችን ላይ ክብርን ግለጽ። አንተ በወደድከው መንገድ አስኪደን። የእኛ መንገድ ሳይሆን ያንተ መንገድ ለእኛ ያስፈልገናል። ወገኖቼ ሆይ የጌታ መንገድ ተጥመዘመዘ፣ ራቀብኝ ብላችሁ ላክ ያ ውሻ ወደ ትፋቱ እንደሚመለስ ለመመለስ እያኮበከባችሁ ያላችሁ ወደኋላ ለመመለስ በእምነት በቃ ከጌታ ላይ ተከተልኩት ያየሁት ነገር የለም ነገር ግን ብላችሁ የምትላችሁ ልክ ቅድም እንደተናገረው ማለት ነው በቃሉ ላይ ውሻ ወደ ትፋቱ እንደሚመለስ ያንን ቃል ነው የሚናገረን። ዘፍጥረት ላይ 19 ላይ የሎጥ ሚስት እግዚአብሔር ከሚመጣው ጥፋት የተነሳ ጥፋት ሰዶምና ጎሞራ ላይ ሊዘንብ ካለው መከራ ሊያስመልስ ስለወደደ በሚገርመው እኮ ሁኔታ የሚደንቅ ቃል እኮ ነው። በኋላ ተመልከቱት። ዘፍጥረት 19 ላይ የምድር ኃጢአት የሰዎች ኃጢአት በጣም በዝቶ ነበረ፣ በጣም የካፍቶ ነበረ። አሁን እንዳለንበት ዘመን ነው። ከአሁኑ ይበልጣል። እኔ ዘመናችንን እንባርካለን በጌታ በኢየሱስም። ያለንበት ይሄ 2025 የተባረከ ዓመት ነው፣ የተባረከ ዘመን ነው። አንዳንድ ቅዱሳን የሚመስል አላችሁ። ሰይጣን ከአንደበታችሁ ላይ እየተናገረ ዘመናችንን ይሄ የምንኖርበትን ዓመት የምንኖርበትን ዘመን ርኩስ አድርጎ የሚናገር መንፈስ አለ። በኢየሱስ ስም መታወት በአምሳል ላይ የኛ ዘመን የተባረከ ነው። ለምን መሰላችሁ ወገኖች? ጌታ ከኛ ጋር ስላለ፣ መንፈስ ቅዱስ ከኛ ጋር ስላለ ዘመናችን የተባረከ ነው። በሎጥ ዘመን ምን ሆነ ይለናል እግዚአብሔር ቃል ላይ ታገኙታላችሁ። 19 ላይ ሎጥ ቤት እንግዶች መጡ። እንግዶችን ለማስተናገድ በመጡ ጊዜ ከውጭ እንደመጡ አውቀው ብዙ ሰዎች መጡ። በቤቱ በር እያንኳኩ ሰምተናልና እናንተ ቤት ሰዎች አሉ፣ አዲስ የመጡ ሰዎች አሉ፣ እንፈልጋቸዋለን፣ አስወጣ አሉት። የፈለጋቸው ምንድን ነው? እነኛን ሰዎች የፈለጓቸው ኃጢአት ሊሰሩ ምን ቃሉን በእንትን አደረገዋለሁ በቃ ላይ አቢዩዝ ሊያደረጓቸው ማለት ነው። ኢማጅን የመጡትን እንግዳ አስወጡ። እዛው እኮ እርስ በርሳቸው የሚያደርጉት በጣም ብዙ ነገር አለ፣ የረከሰ ነገር አለ። አንዳንዱ ይመስለዋል በዚህ ዘመን ላይ ጌይ በዛ፣ ሌዝቢያን በዛ፣ ትራንስጀንደር ምናምን ያ ይብስ ነበረ።
ያ ይብስ ነበረ። ወንድሜ ሆይ እህቴ ሆይ እንበርታ። ዘመናችንን ዋጁ። ይህን ዘመንን ባርኮ በኢየሱስ መንፈስ ቅዱስ እንዲሰራ እንፍቀድለት። ዝም ብለን አንርገም። ያልኖርንበትን ዘመን አንመኝ። እኔ ያልኖርኩበትን ዘመን አልመኝም። ጌታ ወዶና ፈቅዶ በዚህ ዘመን ፈጥሮናል። ሃሌሉያ። ጌታ አልተሳሳተም። እኔ ከእናቴና ከአባቴ በዚህ ቀን ልወለድ ብዬ ማመልከቻው አስገብቼ አልተወለድኩም። እናንተም አልተወለዳችሁ። ጌታ ወዶ ነው። በአባትና በእናቶቻችን ፍላጎት የመጣን አይደለንም። ጌታ ወዶና ፈቅዶ ለዚህ ዘመን ያስፈልጉኛል ብሎ አንቺን ታስፈልግኛለሽ ብሎ አንቺ ከአባትና ከእናትሽ አይነት ፕላን ውስጥ እቅድ ውስጥ የመጣሽ አይደለሽም። ጌታ ግን ፈለገሽ። ጌታ ግን የኔ ነች፣ ታስፈልገኛለች፣ ለዘመኑ ታስፈልገኛለች፣ ለዚህ ሲዝን ታስፈልገኛለች፣ ለዚህ ሁኔታ ታስፈልገኛለች ብሎ ጌታ አንቺን አዘጋጅቷል። ወንድሜ ሆይ ለአንተ በዚህ ዘመን ታስፈልጋለህ ብሎ እግዚአብሔር ያዘጋጀ ሰው ነህ። አልተሳሳተም ጌታ። ያ ዘመን የከፋ ነበረ። እኔ ያለፈው ዘመን የከፋ ነበረ ካለንበት ላይ። ሎጥ ምን አደረገ? ይኖዋት አለ። እነኛን ሰዎች የመጡትን ሊያስቸግሯቸው በር እያንኳኩ አስገቡ አሉ። በቃ አስወጧቸው። ያስገቡት እንግዳዎችን አስወጣሉ። ከቤት አስወጣ። ለምን? እነኝን ሰዎች እንፈልጋቸዋለን። የመጡትን እንግዶችን ለምን? በቃ አቢዩዝ ልናረጋቸው እንፈልጋለን። እንግዶችን ፈቃደልን አሉት። አይገርምም? አይገርምም? ይኸው ብዙ አይነት ተንኮል፣ ብዙ አይነት የሰይጣንን ሴራ ሰምተናል በዚህ ዘመን። እኔ ግን እውነት እላችኋለሁ መጽሐፍ ቅዱስ ላይ ካለው ዘመን ዘመኔን እንዳልኩ ምን አለ ሎጥ? ምን አለ? እኔ ያሉ የገቡ እንደ እንግዶችን አትንኩ አለ። አይገርምም? ምን አይነት አይምሮ መደፈን እንዳነበረበት በኢየሱስ ስም። በአሁን ሰዓት ላይ ያለማስተዋል የሚነገር ወገኖቼ ወይ ላይ ያለ በአንደበታቸው ላይ የሚነገር ያለማስተዋል የሚናገሩትን ነገር ሁሉ መንፈስ ቅዱስ በአሁን ሰዓት ላይ ይቅር ትላቸው ዘንድ እንጸልያለን። በጌታ በኢየሱስ ክርስቶስ ባለማስተዋል የተናገርነውን ደክመን የተናገርነውን ሰዎችን በሰዎች ፊት ወድቀን ላለመገኘት ለማስመሰል ስንል የተናገርነውን እርኩሰት፣ የተናገርነውን ኃጢአት፣ የተናገርነውን ተንኮል፣ የተናገርነውን ሸር በኢየሱስ ስም በአሁን ሰዓት ላይ ይቅር ትለን ዘንድ በፊት መጣ። ጌታ ሆይ ይቅር በለን። መንፈስ ቅዱስ ልባችንን ፈውስ፣ አንደበታችንን ፈውስ። አንዳንዶቻችሁ ብቻችሁን ከጌታ ጋር በደንብ ትጸልያላችሁ። በመንፈሱ በደንብ በቃ ትወዱታላችሁ፣ ታመልኩታላችሁ። ሰው ፊት ግን ስትመጡ ትሸማቀቁበታላችሁ። ሰው ፊት ጌታን ማወቃችሁ እንኳን እንዲታወቅ አትፈልጉ፣ ትደብቃላችሁ። ጌታ ይናገራል በመንፈሱ በዚህ ማለዳ ላይ በኢየሱስ ስም ለእናንተ የሞተላችሁ ጌታ ልታፍሩበት የሚገባ አይደለም። ወገኖቼ ሆይ አንቺ በጌታ ልታፍሪበት አይገባም። የምታፍሪበትስ የሚቀረው ይቅር። አንተስ በኢየሱስ ስም በስሙ ልታፍርበት አይገባም። አንተ ጌታ ወዶሃል። ከኃጢአት በደሞ አጥቦ ሰው አድርጎሃል። መንገድህንም እሱ ነው የሚመራ። አንተ ጌታን ክደህ የምታገኘው ስራ በረከት አይሆንልህም፣ ጥፋት ነው። አንቺ እግዚአብሔርን ቤት ጌታን እንዳይታወቅብሽ ደብቀሽ የምትሰሩ ስራ የፈለገ ለምን ሚሊዮን አይሆንም፣ ሚሊዮነር አትሆኝም፣ ያጠፋሻል። ሴጣን ያዘጋጀው ነው። ጌታን እኮ አለው እኮ አይደለ እንዴ? ስገድልኝ አለው። ከጾምና ከጸለይ በኋላ ስገድልኝና ይህን ሁሉ እሰጥሃለሁ አለው። አንዳንዶቻችሁ ጌታ ቤት እየተመላለሳችሁ ሴጣን አቅርቦ እንዲያቀርብላችሁ ትፈልጋላችሁ፣ ትጸለያላችሁ። በቃ በር እንዲከፈት። በር የተከፈተ በር ሁሉ የጌታ አይደለም። የመጣ በረከት ሁሉ የጌታ አይደለም። በመንፈስ ቅዱስ ውስጣችሁን ፈልጉት። ከጌታ የሚገኝ ትንሿ ትባረካለች፣ እሷ ትበቃችኋለች። ትረስሚ ጌታ አሳልፎ አይሰጣችሁም። ጌታ አንከራቶ እንደ ኢዮብ የደረሰበት መከራ ብዙ ሰው ያወራል። የኢዮብን መጽሐፍ በቃ ሲያስተምር ምናምን ልክ ስለ መከራው ብቻ። ኢዮብ በመከራ የሚታወቅ ሰው አይደለም። መጨረሻውን ብታነቡ ምዕራፍ 12 ላይ በጣም ተባርኳል። ደብሎ ነው ከነበረው በላይ ተባርኮ ነው ህይወቱ የተጠናቀቀው። ከዛ በኋላ ከተባረከ በኋላ ሁሉ 100 ዓመታት ኖረ። አይገርምም? እናንተ ህይወት ገና አልተጠናቀቀም። ሰይጣን የሚያሳይሽን አይደለሽ። አንቺ መካን አይደለሽም፣ ገና ትወልጃለሽ። ሃሌሉያ። ቅድም ስጠቅሰው ነበረ
መንፈስ ቅዱስ በውስጣችን ውስጥ እየተናገረው ልክ ሐና ስትጸልይ እንደነበረው ጸሎት ፐናና እየተመለከተች እኔስ ሳጣው የኔስ ነገር መቼ ነው እኔስ ልጅ ስማገኘው መቼ ነው ከሰው ፊት እኔስ ልጆቼን ይዤ በቃ ወደ ቸርች የምሄደው ምናምን እንደዛ አይነት ጸሎት ጸልይ ነበር። ምንም ነገር አልተሰማችም። መጨረሻ ላይ ግን በቃ የራሷን ጋፋች ተመለከተች፣ እየቀናች መጣች እንጂ ምንም የተፈጠረ ነገር የለም። ጌታም ጸሎቷን አልሰማም። መጨረሻ ላይ ግን አለች በቃ ድክም አላት። በኢየሱስም ይሄ ቀን ድክም ያልንበት ቀን ይሁን። ጌታ ፊት የምንመጣበት የሚቀይረን ቀን ይሁን። ድክም ሲላት መጨረሻ ላይ ይኖዋት አለች። በቃ መጣች፣ እግዚአብሔር ቤት ሄደች። አሁንስ አለች ሰለቼ፣ በቃ ጌታ ሆይ አንተ ከሰጠኸኝ ሕይወቴ የማገኘው ልጅ ለቤትህ ይዋል፣ በቃ ያንተ ነው አለች። በቃ የመጣ በቃ የምፈልገው ለካ ለኔ አይደለም። በቃ ገባት። የምትፈልገው ነገር ለሷ አይደለም። እግዚአብሔር ቤት ያስፈልግ ነበረ። የእግዚአብሔር ቤት መካን ነበር። አይገርምም? የእግዚአብሔር ቤት ሳሙኤል አስፈላጊ ነበር። ያለ ሳሙኤል ዳዊት አይቀባም። እንደምታውቁት ኢየሱስም ደግሞ ከዳዊት ዘር ነው የመጣው፣ 14ኛ ዘር አስፈላጊ። የእግዚአብሔር ቤት ባዶ ነበር። እህቴ ሆይ አንቺ መባረክ የምትፈልጊው ለምንድን ነው? እግዚአብሔር ክብር እንዲገለጽበት ነው ወይስ እንደከሌ ለመሆን ነው? ወይስ ሰዎች በደንብ እንዲመለከቱሽ ነው? በቃ እንደ ሐናኑ ዛሬ ይሄው ጌታ ሆይ እስከዛሬ ስፈልግ የነበረው አሁን አንተ እንድትገኝልኝ ይሁን በሉ። በቃ ጌታ ሆይ አሳልፌ እሰጥሃለሁ እንዳለችውም አደረገች። ከዛ በኋላ ለእግዚአብሔር ቤት ሳሙኤል ምን እንደሆነ የምናውቀው ነው። ከዛ በኋላም ደግሞ እግዚአብሔር ምን አደረገ? ልጆችን ባረካት። ሃሌሉያ! እናንተ ጋር ጌታ ያዘጋጀው በረከቱን ሊመጣል። ለዛ ግን ራሳችሁን አዘጋጁ። ወደኋላ አትመለሱ። ሎጥ እንዳደረገው በዛ ዘመን ቅድም በሎጥ ዘመን ያ ሁሉ ክፋት ተንኮል እንደነበረበት ጊዜ እየመጡ እነኛ ከጎረቤት የመጡት ሰዎች ቤት ውስጥ የገቡት እንግዶችን አውጣ እያሉ ሲያስጨንቁት ጊዜ ሎጥ ምን አለ? እኔ አለ በቃ እንግዶችን እስከምታስቸግሩ ወንድማያውቁ ልጆች አሉኝ፣ እነሱን ውሰዱና እንደፈለጋችሁ አርጉ ብሎ ፈቀደ። አይገርምም ወገኖቼ ሆይ አይገርምም? ልጆቹን አሳልፎ ሰጠ። ሌክሮኔማሺ ዛሬ ምንድን ነው አሳልፋችሁ ለመስጠት እየተደራደራችሁ ያላችሁ ለሰይጣን? ገንዘብ ለማግኘት ስትሉ የእግዚአብሔርን ክብር በእናንተ ላይ አሳልፋችሁ ለመስጠት እያሰባችሁ ነው ወይስ ኦልሬዲ አሳልፋችሁ ሰጣችሁ? ምን አለ? ሎጥ አሳልፎ ሰጠ። ይህን ሲመለከቱስ በቃ ኤንጅሎቹ አሁንስ በዛሉ፣ በቃ ግባ አሉት። ወገኖቼ ሆይ የከበረ ነገር በእናንተ ውስጥ አለ። አሳልፋችሁ አትስጡ። ቅድስናችሁን አሳልፋችሁ ለሰይጣን አትስጡ። ለሚመጣው ጥፋት አሳልፋችሁ አትስጡ። ከሰው ፊት ከሰው ታች ላለመሆን ሲባል ከሰው ፊት ለመሆን ሲባል ከሰው እኩል ለመሆን ሲባል ቅድስናችሁን አሳልፋችሁ አትስጡ። ውሻ ወደ ጥፋቱ እንደተመለሰው ወደዛ እንመለስ። ውጡ ባላቸው ጊዜ መጨረሻ ላይ በዚህ ሁሉ ኃጢአቱ ሳለ ሎጥን ግን ለማዳን እግዚአብሔር እስቲል ፕላኑን አልሰረዘም። ከዛ ሁሉ መከራ የተነሳ ከዛ ሁሉ ድካም የተነሳ ጌታ መንፈስ ቅዱስ ዛሬ በእናንተ ላይ ዓላማውን እስቲል አልሰረዘም። አይደንቅም? ወገኖቼ ሆይ ይወዳቸዋል ጌታ። ማንም የማያውቀውን አንቺ ብቻ የምታውቂውን ጉዳይ በዛ ውስጥ ብታልፊ እንኳን ስቲል ጌታ በአንቺ ላይ ዓላማውን አልሰረዘም። በአንተ ላይ ስቲል ዓላማውን አልሰረዘም። ጌታ ስቲል በአንተ ላይ ሚራክል ለማድረግ ይፈልጋል። በዛ ላይ ሊያወጣህ ይፈልጋል። ሊባርክህ ይፈልጋል። ሎጥን አወጣው። ልጆቹን እንኳን ኦፈር አረገ። ያንን እንዳልሰማው ነው አለፈው። አይገርምም ወገኖቼ ሆይ? መንፈስ ቅዱስ እንዳልሰማ ሆነው ያለፈን ስንት ተንኮል አለ ከኛ ህይወት፣ ስንት ድካም አለ። ያለ እምነት የተናገርነውን በእግዚአብሔር ፊት ያጭበረበርነውን ሁሉ ሸፍኖን ይቅር ብሎን በደሙ አጥቦን ስቲል ተስፋ እየሰጠ ስቲል በርኅራኄ እየተመለከተ ይዞን ይቆያል። ይኸው ይዞናል። ዛሬ መንፈስ ቅዱስ መጣ። እያንዳንዳችን በዛ መንገድስ በቃ መድከም በቃ ብሎ ወደ በረከቱ ሊያወጣን ሲል ካለንበት ከተተበተብንበት ነገር ወገኖቼ ሆይ ከተያዛችሁ ራሳችሁ ከተበተባችሁ አጋንንት ስራት ሊያወጣ ዛሬ ጌታ መንፈስ ቅዱስ በቃሉ መጣ።
በቃሉ መጣ። ውጡ ይላል። በቃ ወደ ኋላ አትመለሱ ይላል። ወደ ኋላ አትመልከቱ ይላል። ወደፊት ሂዱ ይላል። በቃ ውጡ፣ ካላችሁበት ውጡ፣ ወደ ኋላ አትመለሱ። ጌታ እኮ ሁሉን ነገር ያደርጋል። ነገር ግን በቃ ቃሉንም ቤት ስንለው ግን ምንም ማድረግ አይችልም። በእኛው ጥፋት ከበረከት እንቀራለን። የሎጥ ሚስት ያንን ነው የሆነችው። አትመለሱ፣ በቃ ውጡ። ይሄ ከፋ ምድር ነው። ኢማጅን ልጆቻቸውን አቢዝ ለማድረግ የመጡትን ሰዎች በሙሉ በቃ ላይ ምን አይነት ሰዶምና ገሞራ ማለት አንዳንዱ ይላል ይሄ ዘመን ከሰዶምና ከገሞራ የባሰ የሚያስቀና አይደለም። በኢየሱስም ዘመናችንን የሚረግሙን በአሁን ሰዓት ላይ በጌታ በኢየሱስ ስም በአሁን ሰዓት ላይ በመንፈስ ቅዱስ ኃይል ዘመናችንን እንዋጃለን። ከአንደበታችን የሚወጣው በረከት ነው። በኢየሱስ ስም በአሁን ሰዓት ላይ የጠሉንን እንባርካለን፣ የሚቃወሙልን እንባርካለን። በኢየሱስ ስም ክፋት እናናገርም። አንድ የወገኖቻችንን በኢየሱስ ስም በአሁን ሰዓት ላይ የእህቶቻችንን የወንድሞቻችንን የሚሰሙንን ይህንን ድምፅ የሚሰሙ ሰዎችን በሙሉ በኢየሱስ ስም አንደበታቸውን በአሁን ሰዓት ላይ ይባርካለሁ። በረከት ይናገሩ ዘንድ የእግዚአብሔርን ቃል ያካፍሉ ዘንድ በእነሱ ውስጥ የሚናገሩት መልካም ቃል ይሆን ዘንድ በኢየሱስ ስም በሀገራችን ላይ በሕይወታችን ላይ በኑሯችን ላይ በመውጣት በመግባታችን ላይ ሁሉ መልካምን ቃል እናውጃለን። መልካም ይሆናል። መልካም ይሆናል። ሃሌሉያ ወገኖች፣ መልካም ይሆናል። በአንቺ ህይወት መልካም ይሆናል። በአንተ ህይወት መልካም ይሆናል። ጌታ ተናግሮናል። ቃሉን እንሰማለን። ወደፊት እንሄዳለን። ወደኋላ እንመለስም። ወገኖቼ ሆይ ወደኋላ አትመለሱ ይላል ጌታ መንፈስ ቅዱስ። ዛሬ ከብዙ አጥቼቻችሁ ከብዙ ነገር ወጥታችኋል፣ ወደኋላ ግን አትመለሱ ይላል ጌታ መንፈስ ቅዱስ። ዛሬ ወደፊት የምንወጣበት ቀን ይሁን በጌታ በኢየሱስ ክርስቶስ። ወደፊት የምንወጣበት ቀን ይሁን። መንፈስ ቅዱስ እናመሰግናለን ዛሬ ስለተናገርከን። ሌሮና ማሳ በጌታ በኢየሱስ ክርስቶስም አሁን እንጸልያለን። ወደ ኋላ ተይዣለሁ የምትሉ ሰዎች ሪካዳ ማሳ ጌታን ጠበኩት ግን በቃ ከኑሮ የተነሳ ከህይወት የተነሳ ከነገሮች ካለመሳካት የተነሳ ወደ ኋላ ጀምሬያለሁ። ዛሬ ጌታ ተናግሮኛል። እንደ ውሻ ወደ ኋላ ወደ ተፋሁት ነገር አትመለስ ብሎኛል የምትሉ ሰዎች ለምልክት እንዲሆን 2 ቁጥር ታሳያላችሁ። እንጸልያለን። በምንም አይነት ሁኔታ ውስጥ ይሁን የፈለገ ኃጢአት የተፈለገ ባክስላይዲንግ ይሁን በአሁን ሰዓት ላይ መንፈስ ቅዱስ ተናግሮኛል። ዛሬ እኔ ወደ ኋላ ሰው ፊት ለማስመሰል ስል በሰው ፊት እኩል ለመሆን ስል ጌታን ትቼዋለሁ፣ ከጌታ ቤት ርቄአለሁ። ዛሬ ግን ተመለሽ ተብያለሁ የምትሉ ሰዎች እንጸልያለን። ሃሌሉያ። ዛሬ እያንዳንዳችን ልባችንን መንፈስ ቅዱስ ዳሶናል። ወደፊት እንድንመጣ ፈልጓል። እንጸልያለን። ሬካላማዱራናማስ በጌታ በኢየሱስም በቃ ወደፊት ጌታ ወዳለው መንገድ ወደየት እንደሚሄድ አላውቅም፣ ግን ጌታን መከተል እፈልጋለሁ። ይህንን ነው እያንዳንዳችን ማለት ያለብን። ዛሬ እንዴት እንደምናገር ይገርማቸዋል። መንፈስ ቅዱስ ራሱ የሰጠን ቃል ነው። ዛሬ በጣም ስለወደደ የተመረጣችሁ ሰዎች ናቸው ይህን ድምፅ የምትሰሙት። ይህ ቃል የኔ አይደለም፣ የተዘጋጀውበት አይደለም፣ መንፈስ ቅዱስ የፈለገው ነው። እናንተ በጣም ስለወደዳችሁ ለምን እንደ ሃና ጸሎታችሁ የሚቀየርበት ቀን ነው ዛሬ። ሪካዳ ባሳ ፈናናን እየተመለከትን አይነት የምንጸልያቸው ጸሎቶች የሚቀየሩበት ቀን ነው ዛሬ። ሃሌሉያ። በኢየሱስም እግዚአብሔር ቤት ባዶ የሆነው ነገር በሙሉ መምጣት የሚጀምርበት ነው። ይገርማችኋል። የሳሙኤል መወለድ እኮ ለሃና አልነበረም፣ ለእግዚአብሔር ቤት አስፈላጊ ነበረ። ወንድሜ ሆይ ያንተ መባረክ ለእግዚአብሔር ቤት አስፈላጊ ነው። እህቴ ሆይ ያንቺ መባረክ፣ ያንቺ መስፋት፣ ያንቺ መበልጸግ ለእግዚአብሔር ያስፈልገዋል። ሃሌሉያ። አንዳንዶቻችሁ ትሸማቃቃላችሁ። ጌታን ማምለክ ማለት በቃ ተቸግሮ ተሸማቆ ያ ከሆነ በቃ ቅዱስነት ነው። ኖ ተደብል ዘላየ ሴጣን ነው እንደዛ አይነት ቃል ሊሰጣችሁ የፈለገው። እናንተ ተባርካችሁ ለበረከት ትበቃላችሁ ነው የሚለው እግዚአብሔር ቃል። ትባረካላችሁ፣ ትባርካላችሁ፣ ትማራላችሁ፣ ታስተምራላችሁ፣ ይበዛላችኋል፣ ታካፍላላችሁ። ራሳችሁን ካልወደዳችሁ ሌላው ልትወዱ አትችሉ። ይህ እግዚአብሔር ቃል ነው። በኢየሱስም በረከትን አወጅኩኝ። በአሁን ሰዓት ላይ ይህን ድምፅ ለሚሰሙ ሁሉ በረከት ይሁን በኢየሱስም። ከኋላ ወደ መመለስ መውጣት ይሁን በኢየሱስም።
በጌታ በኢየሱስ ስም ወደ ተፋንበት የምንመለስበት ሳይሆን ጌታ ዛሬ ስለተናገርከን እንደ ሎጥ ሚስት ደርቀን እንዳንቀር ወደ ኋላ ማየትን የምናቆምበት ይሆን ዘንድ እንጸልያለን። ለአቃታቸው ወገኖች በአሁን ሰዓት ላይ እንጸልያለን። በመንፈስ ቅዱስ ኃይል መሰረት በኢየሱስ ስም ወደፊት መሄድ ይሁን። በአሁን ሰዓት ላይ በጌታ በኢየሱስ ስም ወደፊት መሄድ ይሁን። በጌታ በኢየሱስ ስም በአሁን ሰዓት ላይ እንጸልያለን። በጌታ በኢየሱስ ስም ወደ ኋላ ከመሄድ ወደ ኋላ ከመመልከት እኔ በኢየሱስ ስም ጌታን ብዬ አጣው እያሉ የእግዚአብሔርን ስም የሚያጠፉትን በጌታ በኢየሱስ ክርስቶስም በአሁን ሰዓት ላይ እንጸልያለን። በእነሱ ላይ የሚነገርን በአንደበታቸው የሚወጣን ከርስ የእግዚአብሔር ክብር እንዳይገለጽ ሰይጣን እየተዋሰ ዘመናችንን የሚረግመውን እርግማን በአሁን ሰዓት ላይ እናነሳለን። በኢየሱስ ስም ሕይወታችን የተባረከ ነው። በጌታ በኢየሱስ ስም ይሄ ዓመት የተባረከ ነው። በኢየሱስ ስም ይሄ ዘመን የተባረከ ነው። በኢየሱስ ስም ሕይወታችን የተባረከ ነው። የወገኖቼ ሕይወት የተባረከ ነው። የወገኖቼ ቤተሰብ የተባረኩ ናቸው። በጌታ በኢየሱስ ስም በጨለማ ያሉ ብርሃናችን አትራክትድ አድርጓቸው ይመጣሉ። እግዚአብሔር ሆይ ወደ ኋላ ለመሄድ አከብኩቦ የነበሩ እግሮች ዛሬ አቅጣጫቸውን ስለቀየሩ እናመሰግናለን። ዛሬ በቃል ስለተናገርከ በመንፈስ ስለዳሰስከን ስላቆምከን ወደፊት ሂዱ ስላልከን ሌክሮናማ ሹራናማሳ ሪአላማ ክሮናማ ሌክራናማው የራላቦሳ ራሾሌማ ክራናማ ሴሬሌማያ በጌታ በኢየሱስም እንጸልያለን። መንፈስ ቅዱስ እነሆ በራሳችን ለመሄድ የጀመርናቸው መንገዶች ሁሉ ስላዛሉን ከአሁን ሰዓት ጀምሮ መንፈስ ቅዱስ አንተው ራስህ እግራችንን ይዘን ምራን። እኛ እንዴት መሄድ እንደምንችል አናውቅም። መስሎን ሞክረናል፣ ግን ደከምን፣ ዛለን። መንፈስ ቅዱስ አንተው ራስህ እጃችንን ይዘህ ምራ። አንተው ራስህ ወደ አሰብከው ዓላማ ውሰደን። በራሳችን ማከናወን አንችልም። ደከምን፣ ጣርን፣ ነገር ግን ምንም ያገኘነው ነገር የለም። እነሆ መንፈስ ቅዱስ አንተ እጃችን ይዘህ ወደፊት ምራን። አንተ ወደ አሰብክበት ቦታ ውሰደን። ወደ አሰብክበት በረከት ውስጥ አስገባን። በጌታ በኢየሱስ ክርስቶስም ከዓይናችን ላይ አንተን እንዳንመለከት በእምነት እንዳንሄድ we live by faith not by sight እንደሚል ቃልህ በጌታ በኢየሱስም በአሁን ሰዓት ላይ በእምነት መንገድን ታስጀምረን ዘንድ እንጸልያለን። በጌታ በኢየሱስ ክርስቶስም ያየነውን ሳይሆን የምንመሰክረው በውስጣችን የነገርከን በመንፈስ የመሰከርክልን ይሆን ዘንድ በዛ ላይ ደግሞ በእምነት መቆም እንድንችል ትረዳን ዘንድ እንጸልያለን። ሳራ እንደሳቀችው በረከት ሲነገራት፣ ተስፋ ሲነገራት፣ እግዚአብሔር የሚሰራው ሲነገራት ባለማመኗ የተነሳ እንደሳቀችው እንደዋሸችው ሳይሆን እነሆ በእምነት እግዚአብሔር የተናገረውን ይፈጽማል ብለን መቆም እንችል ዘንድ መንፈስ ቅዱስ ታግዘን ዘንድ እንጸልያለን። መንፈስ ቅዱስ አንተ ላይ አይተን እንደማናቀው እምነት በውስጣችን ላይ ታስቀምጥ ዘንድ እንጸልያለን። በጎቼ ድምፄን ይሰማሉ ይከተሉኝማል ብለሃልና በቃልህ እነሆ በጎች ነንና ስትናገረን አባ ሆይ ተናግረህ ብለን ጌታ ተናገረኝ ብለን በቃልን በልባችን ሸሽገን መራመድ ይሆንብለን ዘንድ እንጸልያለን። በጌታ በኢየሱስ ክርስቶስም ያንተ ያልሆነ ቃል ሲመጣ እምቢ ማለት እንድንችል፣ ሪፊት ማድረግ እንድንችል ጌታ ሆይ ዲሰንዲንግ ስፒሪት ለወገኖች የተሰጠ ዘንድ እንጸልያለን። በእያንዳንዳችን ዲሰንዲንግ ስፒሪት ስጠን፣ ያንተ የሆነውን መለየት እንድንችል፣ በቃል ላይ መቆምን እንድንችል፣ መጽናት እንድንችል ጌታ ሆይ በዛሬው ቀን ሕይወታችንን ትቀይር ዘንድ በፊት መጣን። ስለነገርከን ተመስገን ጌታ ሆይ፣ ስለገሰስከን እናመሰግናለን። ወደ ተፋችሁበት አትመለሱ እናንተ በዋጋ የተገዛችሁ ናችሁ ብለናልና እነሆ ጌታ ሆይ ፊትለፊታችን አንተን ብቻ ተመልክተን መሄድ ይሆንልን ዘንድ ታግዘን ዘንድ እንጸልያለን። ጌታ ሆይ ስለሚመጣው ክብር እናመሰግንሃለን። ሃሌሉያ። ጌታ ሆይ በቃልህ እንደተናገርከው በሕይወታችን ላይ ይሄ ቃል ስለተፈጸመ በዛሬው ዕለት ወደፊት መሄድ የጀመሩ እግሮች ስላሉ፣ ወደፊት መሄድ የጀመሩ ልቦች ስላሉ፣ ወደፊት መሄድ የጀመሩ እምነቶች፣ እምነት ከመስማት ነው መስማትም የእግዚአብሔርን ቃል ነው እንደሚል ቃል በዛሬው ዕለት እምነት ስለተጨመረ
ለእያንዳንዳችን እምነት ስለጨመረ ከቃል የተነሳ በእምነት መራመድ ስለምንጀምር እነሆ ሃሌሉያ ጴጥሮስ በውሃው ላይ ጌታ ና ሲለው አንተ ነው ብሎ ና ባለው ጊዜ መራመድ እንደቻለ በውሃው ላይ መራመድ እንደቻለ በውሃው ላይ በማይታየው ላይ በሚያሰምጠው ነገር ላይ መራመድ የሚችሉ እግሮች በአሁን ላይ ስለሚነሱ ወገኖቼ ሆይ መራመድ ስለሚችሉ በእምነት መሄድ ስለሚችሉ እስከዛሬ ጌታ ሆይ በራሳቸው ታምነው የነበሩበትን ነገር አውልቀው በእምነት መሄድ መራመድ ስለጀመሩ አመሰግናለሁ። ጌታ ሆይ ስለነበረን ጊዜ ተባረክ። ክብር ምስጋና ለስም ይሁን በኢየሱስ ስም አሜን አሜን አሜን። ክብር ለእግዚአብሔር ይሁን። ጌታ ይባርክ። ተባረክ። this is so powerful word ነው። ጌታ ኢየሱስ ይጨምርልህ ያብዛልህ። እናመሰግናለን። ጌታ ይባረክ። እስቲ በተለያየ ዓለማት ያላችሁ በኋላ እግዚአብሔር ይባርካችሁ። ተባረኩ። እናንተም ከኛ ጋር ሼር እያደረጋችሁ ስታደርጉ የነበረውን እግዚአብሔር እንግዲህ በመንፈስ ቅዱስ ተናግሮናል። እግዚአብሔር ሲናገር አለ ሰማው አንድ ነገር አለ። ከዛ ደግሞ እንደዚህ ይላል እግዚአብሔር ሲናገር ሰማው ሁለቴም ሰማው ይላል። ጌታ ይባረክ። ሰማው አንድ ነገር ከዛ ደግሞ ሁለቴም ሰማው ይላል። ግሎሪ ቱ ቢጋድ። ስለዚህ ዛሬ እግዚአብሔር ወደኋላ እንዳትመለሱ እያለ በቃሉ ሲነግረን ነበረ። የእግዚአብሔር ቃል ሁለት አፍ ካለው ሰይፍ የተሳለ ነው፣ ጅማትን ቅልጥምን ይለያል። እየደነቀኝ ነበረ እግዚአብሔር። ሁልጊዜ እኔ ምን እላለሁኝ? ጌታ ሆይ አንተ አፍህን ክፈት ነው የሚለው፣ እኔ ሞላዋለሁ። ቅድም ፓስተር ምን አለ? ያዘጋጀሁት ነበረ አይደል? በቃ እኔ ሁሌ እላለሁ ጌታ ሆይ አንተ የምትፈልገው ሰው ይምጣ፣ መስማት ያለበት ሰው ይምጣ፣ አንተ ደግሞ የምትናገረው ሰው ይምጣ። ለምን ሰው በኃይሉ እህቶቼ አይበረታም። ይህንን ማወቅ አለብን። ሁል ጊዜ ሰው በኃይሉ የሚሻለው የጌታ መንፈስ ነው። ለዚህ ነው መንፈሴን ፈልጉ እኔም ፈልጉ እያለ እግዚአብሔር ሲነግረን የነበረው። ጌታን ወደኋላ አትመልከቱ፣ አልሆነም ብላችሁ አትሂዱ። ውሻ ወደ ትፋቱ ይመለሳል። ለምን? ውሻ ስለሆነ ስለማይገባው ማለት ነው። እኛ ደግሞ በደሙ ዋጋ እየተገዛን ሰዎች ብዙ ነገሮች ወደኋላ ሊያደርጉን ይችላሉ። ብዙ ነገሮች ሊደክመን ይችላል። ስለዚህ በናዝሬቱ በኢየሱስም እግዚአብሔር ወደኋላ አትመልከቱ እያለ ነው። የሉጥ ሚስት ምን አደረገች? ወደኋላ ተመለከተች አይደል? አትመልከቱ እያለን ነው። ምን ቢደክም አይኖ በድካማችን የሚረራ ሊቀ ካህን አለ ይላል። ገብቷቸዋል። እንደክማለን፣ ሰዎች ስለሆነን እንደክማለን። ለዚህ ነው የእግዚአብሔር ቃል ይላል ጻድቅ ይወድቃል በቀን 7 ጊዜ ይላል፣ እንደገና ግን ይነሳል ይላል። ደስ የሚለኝ ቃል በጣም። ለምን አንወድቅም አይሆንም ብንል ውሸት ነው የምንናገረው። እንወድቃለን። ግን ምንድነው ጌታ የሚፈልገው? ብድግ ብለን እንደገና እንድንሮጥ። ሕፃን ልጅ ታያላችሁ አይደለም? ሕፃን ልጅ ምን ያደርጋል? ውድቅ ይላል። ከዛ በኋላ ልጆች እናቶች ምን ይላሉ? ወይ እንዳታነሳ ቆይ ይሁን ይባላል። ለምን? እንዲበረታ በርትቶ እንዲወድቅ ይውደቅ ተው ይባላል። ልታነሱ ሮጣችሁ ተው። ለምን? ሁል ጊዜ እያነሳ ነው ከሆነ ምን ያደርጋል? ልጁ አይጠነክርም። ቴንክ ዩ ሆሊ ስፒሪት። ልጁ አይጠነክርም። ገብቷቸዋል። ዛሬ ምንድነው እግዚአብሔር የሚለን? እንወድቃለን ግን ወደኋላ አትመልከቱ። ይሄ በደንብ እየሰማው ነበረ። በቃ በመንፈስ ሆነ አውቀዋለሁ እኔ። ወደ ውስጣችን ሲገባ ታውቁታላችኋል። ወደዚህም ወደኋላ እንዳትመለሱ። ሊደክማችሁ ይችላል። ኪፕ ጎይንግ እያለ ነው። አይገርማችሁ? የሆነ ነገር ሊያጋጥማችሁ ይችላል። ወደ ዓለም በቃ ይሆናል ብላችሁ እስማኤልን አታስገቡ። በቃ እና ጥሪ ያለን ኪዳን አለን። ወደ ማጭበርበሩ ወደ ውሸቱ ያንን ለማግኘት ብላችሁ ወደዛ አትግቡ እያለ ነው። እኔ እንግዲህ የወሰድኩትን እያንዳንዳችሁ የወሰዳችሁት አለ። እኔ በበኩሌ በመንፈስ የወሰድኩት ወደኋላ አትመልከቱ። በቃ ቢደክምም ኪፕ ጎይንግ እያለን ነው። በጣም በቃ በአጭር አማርኛ ኪፕ ጎይንግ። ሲስተር እና ወንድሞቼ እና እህቶቼ ኪፕ ጎይንግ እያለ ይደክማል። አዎ ቤተሰብ ሊያደክማችሁ ይችላል። ስራው ሊያደክማችሁ ይችላል። ትዳራችሁ ሊሆን ይችላል። ልጆቻችሁ ሊሆን ይችላል። እያያችሁት የምትሆኑ ነገሮች ሊሆን ይችላል። ግን ኪፕ ጎይንግ። ጌታ ኪፕ ጎይንግ እያለን ነው እህቶቼ። ኪፕ ጎይንግ። ወደኋላ የሚመለስ ሰው በቃ
የሆነ በቃ ምን አይሰራም ይሄ ነገር ብለን ወደኋላ አትመለሱ። ይሄ ነገር አልሆነ ሞከርኩት በቃ ብትን አድርጎ ወደ ዓለም መሄድ፣ ወደ ነበርንበት መሄድ ይኖረም ስድ እሱን ነው እግዚአብሔር የተናገረው። በመንፈሱ ወደኋላ አትመለሱ። ውሻ ወደ ትፋቱ አይመለስም። ድካማል አይደክምም ብልሽ በጣም ውሸት እያገለገልኩሽ ነው የሚለው ይደክማል። የስ ዋይ እግዚአብሔር ምንድነው ጻድቅ ይወድቃል ከዛ ይነሳል። ቅድም ህፃን ልጅ ሪመምበር ድሷል። ህፃን ልጅ አለ አይደል? ያ ህፃን ልጅ ሁሉ ጊዜ ወይ ወንድም ሆነ ሴትም 1 ዓመት ወይ 9 ወር 10 ወር አክቲቭ ከሆነ በ10 ወር ብድግ ይላል፣ ዱብ እየበረረ ይሄዳል። ከዛ ልትሮጡ አንሱት ጋር እንዳይወድቅ ሲባል አይወድቅም፣ ይወድቃል። አሜን፣ ይወድቃል፣ እንደገና ይነሳል። በሚቀጥለው ጥንካሬ ያገኛል። ወድቀሻል፣ ኪፕ ጎይንግ እያለሽ ነው። ወደ ኋላ አይሆንም። ወድቀሻል። አዎ፣ ክብር ለኢየሱስ ይሁን። አሞሻል። አዎ፣ የተለያየ ነገር ሆናችኋል። አዎ፣ ግን ምን እያለ ነው እግዚአብሔር? ወደ ኋላ አትመለሱ። በቃ አለቀ። ወደ ኋላ ደግሞ ተመልሳችሁ የራሳችሁን ነገሮች አታርጉ እያለን ነው። በቃ እግዚአብሔር ለማንደም በቃ ይሄንን ድምጽ ለሚሰማ አዲስም ለገባችሁ ሊሆን ይችላል። ፓስተር ሲያገለግል አልሰማችሁ፣ ወደ ኋላ ውሻ ወደ ትፋቱ ነው የሚመለሰው። ይመለሳል፣ እሱ ይመለሳል። ውሻ ስለሆነ ማለት ነው፣ ማገነዛዘብ ስለማይችል ማለት ነው። ለምን የሚመለሰው ብትሉ ማገነዛዘብ አይችልም። እኛስ ዊ ቻይልድ ኦፍ ጋድ የእግዚአብሔር ልጆች ነን፣ በደሙ ዋጋ የተገዛን ነን። አይተዋችሁም አይጥላችሁም እያለን ነው። እኔ አልተዋችሁም አልጥላችሁም ልጆቼ እያለን ነው። ቴንኪው መንፈስ ቅዱስ በኃይሉ ታላላቅ ነገር እያደረገ ነው። ረድፍ እያስያዘ ነው። መንፈስ ቅዱስ ሲናገር ይገርማችኋል፣ የሚቀበለውን ይፈልጋል። ግዴላችሁ መቀበል ቬሪ ኢምፖርታንት ነው። ዛሬ ምንድን ነው? ወደኋላ አልመለስም፣ ደክሞኛል፣ ግን አይ ኪፕ ጎይንግ። አንድ ሯጭ ሲጠየቅ ኢንተርቪው ለማራቶኖቹ አልደነቅም አለ። ለሶስቶቹ ከኋላ ለሚከተሉኝ ነው የምደነቀው አለ። ዋው! ለምን? ማራቶን የሚሮጡት አይታችሁ እንደሆነ ወይ 2 ወይ 3 ብቻ ነው የሚጨርሰው። የሮጠ በሙላ ምን አደረገ? ያሸንፋል? አያሸንፍም። ስለዚህ ተወዳዳሪው ምንድነው? እነዛ የሚሮጦቹን በሙሉ አይደለም እኔ ፎከስ ማረገው አለ። የትኛውን መሰላችሁ ፎከስ ማረገው? ሶስቶቹ እነዚህ በቃ አንደኛ፣ ሁለተኛ፣ ሶስተኛ አይደለ ወጣ የሚባለው እነሱን ነው እኔ ፎከስ ማረገው። ዛሬም ዘኢነሚ በተለያየ ሊያመጣ ይችላል። በተለያየ ነገር ሊመጣ፣ ወደ ኋላ አትመለሱ። የተለያየ ነገር እየመጣብሽ ነው፣ ወደ ኋላ አትመለሺ። ግራ እየገባሽ ነው፣ ወደ ኋላ አትመለሺ። ወንድሜ የተለያየ እየመጣ ነው፣ ወደ ኋላ። ለእኔም እኮ ነው። አሁን ይሄ ስብከት እኮ ይገርማችኋል። መንፈስ ቅዱስ አንድ ነገር ልንገራችሁ፣ ይኸውላችሁ በመንፈሴ ይሄ ቃል ይመጣል። እንትና ማናት ስሟ? ክብር ለኢየሱስ ይሁን። ሐናና ማናው ማርያምና ኤልሳቤት አሉ አይደል? ለማርያምም የራሷ የተናገራት አለ፣ ለኤልሳቤትም የተናገራት። ሁለቱም አያውቁም። እንዳሁኑ ዘመን እንትን የላቸውም። ቴሌግራም የለ፣ ኢንስታግራም የለ፣ ምንም ነገር የለም። በቃ በአህያ ወይ በሆነ ነግ በግመል በምናምን ነው የሚኬደው። ሩቅ ቦታ እንደዚህ በፕሌን የለ፣ ምን የለ፣ ምንም የሰሙት ወሬ የለም። ተነስታ ወዴት ሄደች? ወደ ሐና ወደ ኤልሳቤት ቤት። ዋው! ማርያም ወደ ኤልሳቤት ቤት ስትሄድ ጽንሱ ዘለለ። ለምን? መንፈስ ቅዱስ ይባላል። አሁን የሚናገራችሁ ቃል የጌታ መንፈስ በሚናገርበት ሰዓት ነገሮቻችሁ ለእያንዳንዱ አሁን ለዚህ ሁሉ ሰው ለ50 ለምናምን ሰው አይደለም የሚጸልዩ፣ ከዛም በላይ ማት ሰው ወደ 27 ምናምን ሺህ ህዝብ እንትን ሲል ነበረ። አንድ ነገር ልንገራችሁ፣ ኢየሱስ ያድናል። መንፈስ ቅዱስ ይባላል። ይልቅ መንፈስ ቅዱስ ተናገረኝ፣ እለፈኝ ስንል ይሆናል።
ማርያም ወደዛ ስትሄድ ጽንሱ ዘለለ ይላል። ዛሬ በናዝሬቱ በኢየሱስ ስም ይሄ የተነገረው ቃል ጽንሱ በላያችሁ ላይ እንዲዘል ነው የምጸልየው። እንዲዘል በውስጣችሁ በቃ እንዲዘል እንዲያስኬዳችሁ እንዳትቆሙ። ገብቷችኋል? አሁን ዛሬ ጌታ እኔ የተናገረ ወደኋላ እንዳትመለሱ። በቃ ይሄንን ብቻ ይዛችሁ እንድትወጡ አንድ ቃል ያው እንትን ብዙ ላትይዙ ትችላላችሁ። ብዙ ግን አንድ ነገር ቸርች ሄዳችሁ አሁን ሰውየው 1 ሰዓት ሲሰብክ ወይ 45 ደቂቃ ሁሉም 45 ደቂቃ የሰበከውን አትይዥም። አንድ ግን መንፈስ ቅዱስ የሚያስተምረን አለ። አንዷን ያቺ የነገረሽን እሷን ያይሽ። ዛሬ ምንድነው የነገረን መንፈስ ቅዱስ? ውሻ ወደ ጥፋቱ እንደሚመለስ እናንተ ወደዛ እንዳትመለሱ አለ። ወዴት? ቢከብድሽ ቢከብዳችሁ ኪፕ ጎይንግ። እያመመሽ ነው፣ እኔ በግርፋቱ ቁስል ተፈውሻለሁ። አሜን። ባዶሽን ነሽ፣ አምላኬ እንደ ባለጸግነቱ በክብር ይሞላብኛል ያለሽ። ዲፕሬሽን ውስጥ ልትሆኚ ትችያለሽ አይደል? አዎ፣ የእግዚአብሔር ሰላም በሁለንተናሽ ይሁን ይላል። አሜን። ይሄንን ነው እግዚአብሔር የሚለው። በቃ ይሄንን ነው። አይ በቃ በእንትኑ ወደው ነው የሚነሳው ምናምን እያልኩኝ የሰራዊት ጌታ ምናምን አልላችሁ። ለምን አሁን ከዚህ እንደወጣችሁ ወደኋላ ተመለሺ የሚልሽ ነገር ሊመጣ ይችላል። የኔና ያንቺ መልስ ግን ምንድን ነው? አልመለስም፣ እግዚአብሔር ተናግሮኛል። ይሄ እኮ ነው በቃ። አሁን አንድና አጠር ያለ ልንገራችሁ። በፓስተር ፍቃዱ ሲናገር የነበረውን አንድ ቃል እንድትይዙ ፈልጋ፣ ወደኋላ እንዳትመለሱ። ውሻ ወደ ጥፋቱ እንደሚመለስ እናንተ ወደዛው ሪፒት እንዳታረጉት። ዛሬ የሆነ ነገር ሲመጣ ወደዛ ምነው አሁንስ በዛ ብላችሁ ወደኋላ እንዳትመለሱ እያለን ነው። ሯጭን ታይታችኋል አይደል? ሯጭ ዝም ብሎ ነው ወደፊት የሚሮጠው። ቆራጥ ሯጭ ነው የምላችሁ። ይሄ ደክሞት እግሩን ደክሞት ወደኋላ ወሬ ሲያይ በገንገል ላይ ሲጠጣ ምናምን እሱን አይደለም። ውሃ የሚጠጡ ይመስላችኋል? እንዳይጠጡም እኮ አፋቸው ላይ እንዲህ ነው ምናምን። ለምን? ሩጫ ነዋ። ሯጭ ወደኋላ ወደፊት ነው። ለዚህ ነው ነፍሴ በሱ ደስ አትለውም። ኪፕ ጎይንግ እያለን ነው እግዚአብሔር የሚለው። ኪፕ ጎይንግ። ድካም አለ፣ የስ ህመም አለ፣ የስ ከዛስ በኋላ ፈውስ አለ። አሜን። ቅድም ፓስተር ምን ሲል ነበረ? የኢዮብን ሲናገር ነበረ። ኢዮብ ዝም ብሎ በሽታውን ምናምኑን በቃ የኢዮብ ታሪክ ምናምን ብቻ አይደለም፣ መጨረሻውን ምን አለ ሲሉ ሰምቼ ነበር አለ። ዛሬ በተለያየ ብዙ የጸሎት ራስታችሁን ራሱ ብዙ አገኛለሁ። ልንገራችሁ፣ በዚሁ ልንገራችሁ 42 ላይ አይደል ኢዮብ ሲሉ ሰምቼ ነበር አለ። ከዛስ አይኔ ያየችህ። አሜን። እንዲህ እንላለን ሁላችንም። ለማን እንደማወራለት አይኔ ያየችህ እንላለን። እስቲ አይኔ ያየችህ እያላችሁ አይኔ አየችህ። አይናችን ያያል ሲሉ ነው ስትሰሙ የነበረው እነንትና። አሁን እኮ ቅድም ስለ ፍናናና ስለ ሀና ፓስተር ሲናገር ነበር አይደል? ሲሉ ነበር የሰማው። ሀና የፍናናን ነበር ሁልጊዜ እያየች ሁልጊዜ እያለቀሰች ያለችው አይደል? በመጨረሻ ግን ዞር አለችና ወደ አምላኳ ጥግት አለች። ከዛ አይኗ አየ። ዛሬ ጌታ በሚያውቀው እየጸለያችሁ እየጾማችሁ ወሬ በራውን እያሳለፋችሁ ላላችሁ ጌታዊ አሰማኝም ወይ ጌታዊ አታየኝም ወይ ጌታዊ ምንድን ነው ላላችሁ አይናችሁ ያያል እያለን ነው። እያለቀሰ ኢዮብ አለፈ አልተባለም። ሃሌሉያ ኢየሱስ። እየራበው አለፈ አልተባለም። በገል እያከከ አለፈ አልተባለም። አሜን። ዛሬም በገል እያከክሽ ሰው እየሳቀብ ሊሆን ይችላል። ምንድነው እቺ እንዴ? በቃ የኢዮብ ሚስት ችግሯን ጭንቀቷን እኔ አልፈርድባትም። ጭንቀቷን ምኗን አየና በቃ ምናምን አለች። በቃ አንድ ነገር ልንገራችሁ። ዛሬ እግዚአብሔር ምስክሬ ነው። ብዙዎቻችን እናያለን። አሜን። በፍጹም ከእግዚአብሔር ጌታ እንዳላችሁ ወደኋላ አትመለሱ ብሎናል። ፊት ለፊት እንሄድ። ምናልባት ዛሬ በገል ሊሆን ትችሉ፣ ምናልባት ሰው ሸሽታችሁ ሊሆን ይችላል። ምናልባት ብዙ ነገሮች ውስጥ ገብታችሁ ሊሆን ይችላል። ነገር ግን አንድ ነገር ልንገራችሁ፣ አይናችሁ በመጨረሻ መንፈስ ቅዱስ ይሄን ቃል ነው አይናችሁ ያያል ብሎናል። አሜን።
ሲሉ ነው እየሰማን ያለው። መጽሐፍ ቅዱስ ላይ ሂብሩ ላይ የተጻፉት በሙላ በእውነት እኔ አንዳንዴ የእግዚአብሔር ቃል ባይኖር ላለሁኝ የእግዚአብሔር ነገር ባይኖር እንዴት ነው ግን ሰው ድሮ እንዴት ነበር የኖር ነው ብዬ ማሰቡ ጀመርኩኝ። አሁን አስባለሁ። አስባችሁ አታውቁም? ባይሆን ኖሮ የተስፋ ቃሉ የጌታ መንፈስ ባይኖር ባያበረታን አይዟችሁ የሚለ ባይኖር ኖሮ በቃሉ ደገፈ ባይለን ኖሮ አብርሃም ጋር እኮ የሁሉ 300 ሰራተኛ አብርሃምን አላጽናናውም። ወይኔ ያልገባችሁም አብርሃምን ያጽናኑት መሰላችሁ? አብርሃም ብቻውን ዘፍጥረትን አንብቡ። ብቻውን በሆነበት ጊዜ እግዚአብሔር መጣና አብርሃም ወይ አትፍራ፣ አብርሃም ወይ እኔ ጋሻ ነኝ። እንዲህ ነው የሚለን እግዚአብሔር። ብቻችንን ጥሎን አይሄድም። ሰው ነው ጥሎ የሚሄደው። ስንት ነው በህይወታችሁ የተፈራረቁት ሰዎች? ካንተ ጋራ ነኝ ይላሉ ይሄዳሉ፣ ካንቺ ጋራ ነኝ ይላሉ ይሄዳሉ፣ ትናንትና ይሄዳሉ፣ ከነገ ወዲያም ይሄዳሉ። እሱስ አብርሃም 300 ሰራተኞች የሱን ነገር አልሞሉለትም። ብቻውን ነው። ዛሬ ሰው ኖሮሽ ብቻሽን ልትሆኚ ትችላለሽ ወንድሜ። ዛሬ ሰው ኖሮ ብቻ ልትሆን ትችላለህ። ነገር ግን እንደ አብርሃም ዘፍጥረት 15 ላይ ፕሮሚሱን ብዙ ነግሮት ምን ብሎት ይሄን ቃል ልናቀው እንችላለን። በመንፈስ ቅዱስ በደንብ እናየው። በደከመ ጊዜ አብርሃም መጣና አትፍራ አለው፣ ጋሻ ነኝ አለው። ዛሬ ደክሞሻል። ዛሬ ወደ የተለያየ ችግር ውስጥ ማንም አልተረዳህም። ቤተሰብ እንዲረዳን እንፈልጋለን። ቤተሰብ ባል እንዲረዳን እንፈልጋለን። አጠገብሽ ያለው ባልሽ እንዲሆነ ነገር ስታልፊ እንዲረዳሽ፣ ሚስት እንድትረዳ። እነሱ አይረዱም። አንድ ነገር ልንገራችሁ፣ እኔ እረዳችኋለሁ። አብርሃምን እኔ እረዳሃለሁ። ሚስቱ አልተረዳችሁም ነበር። ለምን? ሚስቱ የምትፈልገው ልጅ ነው። ግራ ገብቶታል። አብርሃም ያለው እድል ቆዝሞ መቀመጥ ነው። ግን በኋላስ እግዚአብሔር መጣለት። ዛሬ እኔ መጣሁልሽ እያለሽ ነው። ግድ የላችሁም። ወደ ኋላ አትመለሱ ነው የተባልነው። ጻድቅ እንደ ዘንባባ ይለመልማል ነው ያለው። እንለመልማለን፣ ወደ ኋላ አንሄድም። ግን እኛ ወደ ኋላ ዊሊንጋችንን እግዚአብሔር ይፈልጋል። ወደ ኋላ አትመለሱ ብሎናል። ውሻ ጥፋቱ ወደዛው እንደሚመለስ እናንተ አትመለሱ። በቃ ይሄንን እንድትይዙ ነው የምንፈልገው። ከዛ በኋላስ ሲሉ ሰምቼ ነበረ። ከዛ አይን ያየችህ ብርታት፣ የእግዚአብሔር ብርታት ዛሬ እንዲያገኛችሁ። አሁን ይሄን ሁሉ ቃልን ስንሰብክ ምን ስንል በድፍረት አይደለም። እኛም እንደናንተ ቃሉ ላይ ታምነን ነው። ትረስት ሚ የሆነ በቃ የሆነ ምናምን ዓለም መጨረሻ ላይ ደርሰን አይደለም የምንሰብከው። ግን ምንድነው አንድ ላይ እንድናድግ፣ አንድ ላይ እንድንወጣ፣ አንድ ላይ እንድንሻገር። ማን የሚያሻግረው? የእግዚአብሔር እጅ። የእግዚአብሔር እጅ አለ። ከማዳን አጠረችን አላጠረችም። እስቲ እንበል አላጠረችም። አሁን ያለንበት እንወጣለን፣ ካለንበት እንወጣለን። እንደንትና ገል ሂብሩ ላይ ስንሄድ እኮ ብዙ አባቶቻችን ሂብሮች የጻፉ ሂብሩ ላይ 11 ላይ አይደል? እነዚህ በሙሉ አርበኞች ይላቸዋል። አርበኞች አይታችሁ እንደሆነ ከባባድ ነገር ነው የደረሰባቸው። አንበሳው ሲከተቱ የአንበሳውን ሲዘጋላቸው፣ እሳቱ ሲከተቱ እሳቱን ሲያጠፋላቸው ገብቷቸዋል። የሆነ ነገር በጣም በጣም ከባባድ ነገር ነው እህቶቼ። በእኛ ብቻ የተጀመረ እንዳይመስላችሁ፣ በአንቺ ብቻ ግን ምንድነው እነሱ ጸኑ። ዋዋዋዋዋ ጸኑ። እንዴት ነው የምንጸናው? ጸጋው በድካማችሁ ይገለጣል ይላል። ይሄ ጸጋ በድፍረት የምነግራችሁ ጸጋው እንዲያቆመን ለኔም ለናንተም ዛሬ እንጸልያለን። ለኛም ለቤታችሁ እኔ አሁን ጸጋ አጥቻለሁ፣ እኔስ እንደው በቃ ደከመኝ ለምትሉ 2 ቁጥር አድርጉ። ለመጨረሻ ጸሎት ጸልይላችሁና በዚሁ ቃል 5 ደቂቃ ይቀራል። በሙላ ጸጋው እንዲገለጥ በድካማችሁ ጸጋው እንዲገለጥ ዛሬ በኢየሱስ ክርስቶስ ስም በቃ ይሄ ደክሞኛል ጸጋው ይፈልገዋለሁ ለምትሉ ዛሬ ኢምፓወር ጌታ ያደርጋችኋል። ይኸው 100% ነው። እግዚአብሔር ሴትና ወንድ መነግራችሁ እንደሚሰራ ስለማቅ እኔ ጸጋ አይ ኒድ ግሬስ አይ ኒድ ጸጋ አሁን ለምትሉት ፈልጋለሁ ጸጋውን። 2 ቶሎ በሉ። ማንንም የሚያስፈራራ ነገር የለም። የኛ ትውልድ የሚፈራው ሰው ነው።
ሰውን መፍራት ወጥመድ ነው የሚለው። ወጥመድ አልፈልግም። እኔ ራሱ ጸጋ ፈልጋለሁ። አይኒ ግሬስ አይኔ ጸጋ ተሰጥቶኛል ምናምን ምናምን እንደሱ አይነት አይሰራም። ይሄ ድራማን መስራት እናቆማለን። እኛ በእውነትና በመንፈስ በእውነት በመንፈስ ነው የሚለው። ስለዚህ 2 ቁጥር አይ ኒድ ግሬስ ሎርድ ግሬሴ ይበቃችኋል ብለሃል። ስለዚህ ይሄንን ኢምፓወር መሆን እፈልጋለሁ። አወና ኢምፓወር ይኸውላችሁ፣ መንፈስ ቅዱስ የመጣው ኢምፓወር ሊያደርገን ነው። ለዚህ ነው ይኸውላችሁ ይሄን ቃል በልቤ እየመጣ ነው። መንፈስ ቅዱስ ሲመጣ ስለ ሁሉ ይነግራቸዋል አለ ጌታ ኢየሱስ። እኔ ብሄድ ይሻላቸዋል። ለምን? ኢየሱስ የለማ። ስለዚህ እኔ በደንብ ስሙ፣ እኔ ብሄድ ይሻላቸዋል። ማጁዳ ካራባ እኔ ብርቱ ነኝ፣ ጀግና ነኝ፣ እኔ በቃ እንደዚህ ነኝ፣ ቃል ማቅ ነኝ ምናምን፣ ይሄንን ለእናንተ አይሆንም። ግን አንድ ነገር ልንገራችሁ፣ ኤምፓወር መሆን እፈልጋለሁ። ፓወር ያስፈልጋቸዋል አይደለ እንዴ? ፓወር ያስፈልገናል። ለሆነ ነገር ለመጠበቅ ፓወር ያስፈልጋል። ለመሄድ ፓወር ያስፈልጋል። ለመስራት ፓወር ያስፈልጋል አይደለ እንዴ? without me you cannot do nothing ያለው ለዚህ ነው። ካለኔ ያለ ኢየሱስ ምንም ማድረግ አትችሉም ብሎናል። ስለዚህ ዛሬ 2 ቁጥር ላሳያችሁ። እኔ ለዚህ ጉዳይ ለመጠበቅ ጸጋ ያስፈልገኛል። አሜን። ለሆነ ነገር ጸጋው ያስፈልገኛል። አሜን። I need him power. I need your grace Lord. And I need you ስንለው ይኸው ጌታ ይባረክ። በዚች ደቂቃ ውስጥ አሁን 2 ቁጥር ላሳያችሁኝ በሙላ ዛሬ ጌታ ምስክሬ ነው። የሆነ ሌብል እንገባለን። አሜን። አሁን ለተነጋገር ነው ፓስተርም ለሰበከው እኔም ለአሁን መንፈስ ቅዱስ ለነገረን ምንድን ነው? አይ ኒድ ኢምፓወር። ምን ስታምፕ ያስፈልጋል? አይታችሁ እንደሆነ የሆነ ነገር ሰርታችሁ ሄዳችሁ ስታምፕ ካልተመታ አይሆንም አይደል? ስታምፕ ያስፈልገናል። ዛሬ በመንፈስ ቅዱስ እንታተማለን። ጌታ ሆይ ለዚህ ጉዳይ ላይ እፈልጋለሁኝ። አሁን ለሚያስኬደኝ ነገር እፈልጋለሁ። ጸጋን እፈልጋለሁኝ። አይ ኒድ ዩር ፓወር። ለመጠበቅ ፓወር ያስፈልገኛል። ለመሄድ ፓወር ያስፈልገኛል። ለዚህ እኮ ነው እንትና ማነው ስሙ እዩ ፓወር። በቃ ፓወር እኮ ስለ ጌታ ራሱ እኮ ስለሰጠው ነው እንጂ እንዴት ነው የማይክደው? እስቲ ነው ያን ሁሉ እንግዲህ ያ ሁሉ ልጅ ተወስዶበት ያ ሁሉ ሚስት አጠገቡ ሳትኖር ብቻውን እኮ ነው። ገሊ ይነሳል፣ ይፈቀፍቃል፣ ጠዋት ይነሳል፣ ያካል። ቀላል አይደለም። ጓደኞቹ ከሀገር ድረስ መጥተዋል። ግን ምንድነው በደንብ ሳትስፋይድ አልሆነም። ቀላል አይደለም። የኢዮብን ዝም ብለን ኢዮብ እንዲህ ብሎ ነበር ምናምን እንደሱ እኮ አይደለም። እኔ አንዳንድ ጊዜ ሰዎች ላይም ለማገልገል ምን አደርጋለሁ መሰላችሁ? እለዋለሁ ለፓስተር ፍቄ ሁል ጊዜ ጫማ አስገባለሁ ውስጤ ራሴን እገባበትና ቆይ እነሱ ቦታ ብሆን ብዬ እላለሁኝ። ዝም ብዬ አላገለግልም። አይ ኒድ የነሱ እዛ ውስጥ ገብቼ እንድራራ። አለበለዚያ ኦኬ ሰራዊት ጌታ ምድር ኦኬ ባይ አልፈልግም። ገብቷችኋል? እነዛ ሰዎች ሜሬጃቸው ላይ ቆይስ እኔ ላይ በሆንስ፣ የታመሙት ቆይስ እኔ በሆንስ፣ የሆነ ነገር ሲያጋጥማቸው እንደ ቀልድ አልወስደውም። የሆነ ሲነግሩኝ ራሴን እዛ ውስጥ አስገባለሁኝ። ለምን? በደንብ እንዲገባኝ። ያልገባኝን ማገልገል አልፈልግም። ግሎሪ ቱ ቢ ጋድ። ክብሩን ጌታ ይውሰድ። ስለ ራሳችን መናገራችን ሳይሆን ይሄንን አይነት እንዲህ አይነት አገልግሎት ነው መሆን ያለበት። ኢዮብን ስናነበው ነው ዋናው። ስናነበው ማሰብ ያለባችሁ እንዴት ነው ኢዮብ። ገብታችኋል? ጌታ ይባረክ። ስለዚህ 2 ቁጥር ላሳያችሁ። ዛሬ እጃችሁን ወደ ላይ አድርጉና ጌታ ሆይ አይ ኒድ ዩ በሉት። አይ ኒድ ዩር ፓወር። ዛሬ ወደኋላ እንዳልመለስ የሚያደርገኝ የአንተን ፓወር ፈልጋለሁ። የሆነ እጄን ዘርግቻለሁ። በእምነት ነው፣ በማየት አትመላለሱ። ግድ የላችሁም። እጃችሁን ወደ ላይ በቃ ማንም እንደማያያቸው ሆናችሁ እጃችሁን ዘርጋ ብላችሁ ብዙ ሰው ትታዩኛላችሁ። ጌታ ሆይ አይ ኒድ አሁንም በቃ የማልፍበትን ታውቃለህ በሉ። ታውቁት አሁን ይሄ እያወራል ኢየሱስ የማልፍበትን ታውቃለህ። እፈልጋለሁኝ። አሁን ስደት ዓለም ነኝ ያለሁት ለምትሉ፣ የተለያየ ነገር ውስጥ ለምትሉ ብቻችሁን አይደላችሁም። ይኸው አብረናችሁ ቆመናል። አይ ኒድ ፓወር። በሆስፒታል ልትሆኑ ትችላላችሁ። ጌታ ወይን በሽታ መቼ ነው የሚያበቃኝ? እኔ በግርፋቱ ቁስል ተፈውሻለሁ። እሺ ፈውስሻለሁ ብለኛል። አይ ኒድ ዩር ፓወር
ያው በውስጥ እጄ ጌታ ምስክሬ ነው፣ እያቃጠለኝ ነው። አይ ኖ ዘ ሆሊ ስፒሪት። የታመማችሁም በዛው እየተፈወሳችሁ ነው። ግራ ለገባችሁም ፈውስ እየመጣ ነው፣ ፓወር እየመጣ ነው። አይ ኒድ ዩር ፓወር እያላችሁ በልሳናቻችሁ እየጸለያችሁ ልዩ ኃይል ውስጥ ትገባላችሁ። ጌታ ይመስገን። ከ30 ሆኗል። 5 ደቂቃ እንሰጣለን። ግሎሪ ቱ ቢጋድ። የጌታ መንፈስ ኮንሰንትሬት አድርጉት። ኢየሱስ እያላችሁ ኢየሱስ በዚህ ጋር ያ ማነው ስሙ የአይነ ስውሩ በዚህ ጋር ማነው የሚያልፈው ሲል ኢየሱስ እንደሆነ ሲነግሩት ልመናው አስጠላው፣ ልመናው አስጠላው፣ በቃ መጠበቁ አስጠላው። ሁሉ ጊዜ ሰው ያመጣዋል፣ ያስቀምጠዋል፣ ያስኬደዋል። አልፈልግም አለ አንድ ቀን በዚህ ጋር ማነው የሚያልፈው ኢየሱስ ነው ሲሉት ጮኸ ይላል። እናንተ ዛሬ በቃ የመጨረሻዬ ነው ሎርድ፣ በቃ አይ ኒድ ዩር ፓወር። ከዚህ ጋራ ወደኋላ እንዳልመለስ እንድወጣ በተለያየ ነገር ውስጥ ነኝ ያለሁት። ፕሊዝ ሎርድ አይ ኒድ ዩ በሉት። ግድ የላችሁ አይ ኒድ ዩ ሆሊ ጎስት አይ ኒድ ዩ እያላችሁ ሮካናባሳ ኩሽኪላባ ወደኋላ አትመልከቱ። ግድ የላችሁም በኢየሱስ ስም። አሁን ልዩ መንፈስ ቅዱስ እየነካችሁ ነው። መንፈስ ቅዱስ እየነካችሁ ነው። ይራካላ ማዲና ማሳ ኢሎቫንታ ናማራካ ኢሎቫንሲ ለዞና ማትሬላ ዲካ ይኸው እየነካችሁ ነው። እኔ ይታወቀኛል። ይኸው በዚህ እጄ ላይ ሁልጊዜ ሳገለግልም ሆነ የትም መድረክ ላይ የትም እጄን ያቃጥለኛል። መሀል አይ ኖው ዘ ሆሊ ስፒሪት ያለማመደኝ ነው። ራሱ አንዳንዴ ሲያቃጥለኝ ላይ ያደርጋለሁ። እውነቴን ነው የምላችሁ። ሆሊ ስፒሪት አትለፈኝ በሉት። ዛሬ ንካኝ በሉት። በዚህ ጉዳይ ላይ ንካኝ፣ በዚህ ነገር ላይ ንካኝ በሉት። በልጄ ላይ በልጆቼ ልካኝ፣ በባሌ ላይ ንካው፣ በቤቴ ላይ ንካው፣ በዚህኛው ነገር ላይ እናንተ ታውቃላችሁ። ንካው። ዛሬ እየነካው ነው። ይኸው እጄን ዘርግቻለሁ። እየነካችሁ ነው። ሪሲቭ አድርጉት። መንፈስ ቅዱስ መንፈስ በኃይል አይሆንም፣ በድካምም አይሆንም። አሁን መንፈስ ቅዱስ ይኸው ራጋላባዲና ማሱለ ባንቱ ነማክሮሽካን ያቱ ካራዱሳ ይኸው ጌታ ምስክሬ ነው። ግማሾቻችሁ በላብ ግማሾቻችሁ ላካ ከፈለጋችሁ ውሃ ያዙ። ግማሾቻችሁ እያንቀጠቀጣችሁ ነው። ግማሾቻችሁ ልሳናችሁ ተቀየረ። ቴንክ ዩ ሆሊ ስፒሪት ቴንክ ዩ ሆሊ ጎስት መንፈስ ቅዱስ ይላካንትራዲያ ሶካ አሁን ራስ ምታት እየተፈወሰ አሁን ጭንቀት እየተገለበጠ ነው። አሁን ማሳከረናዶ ሰላም ለሌላችሁ ሰዎች ሰላም እየሞላባችሁ ነው። አሁን ግማሾቹ ሳቅ እየሞላችሁ ነው። ቴንክ ዩ መንፈስ ቅዱስ መንፈስ ቅዱስ ኃይል እየተሞላችሁ ያላችሁ ሰዎች ሎንግ ዲስታንስ አይወስነውም። የእናንተ ኮኔክሽን ነው የሚያስፈልገው። ኮኔክት እያረጋችሁ መንፈስ ቅዱስ ጋር ኮኔክት ራጋላባዲያሳ ኢላባንዳላ አሁን ተች እያደረገ ነው። ራስ ምታት እየሄደ ነው። ሮካሳ ዳከራ ፒስ የሌላችሁ ሰላም ተሞላችሁ። ጭንቀት ውስጥ ያላችሁ ይኸው መንፈስ ቅዱስ በኃይሉ ታላቅን ነገር ያደርጋል። ኢራካንታናማ ሱፕራላ ዲካናማ ሮፓፓፓ ሱቲካታ ቴንክ ዩ መንፈስ ቅዱስ በእያንዳንዳችሁ እየሞላ ነው። ኢራሃቲ ለቦሲ ካራ ፈውስ እየመጣ ነው። ራስ ምታታውን እየሄደ በሽታ በዊልቸር ላይ ያለ በኢየሱስ መነሳት፣ በአልጋ ላይ ያለ መነሳት ማሃቱ ሰናማ ኮኔክት ያደረገ እያለ ይኸው እኔ እጄን ዘርግቻለሁ። እያቃጠለኝ ነው። ሰንበዴ እየተፈወሰ ነው። ራስ ምታት እየተፈወሰ ነው። ኢራካላማ ጭንቅላት እየተፈወሰ ነው። ሰላም የሌለው ሰላም እየሞላ ነው። ግራ የገባችሁ መፍትሄ እየመጣ ነው። አጁና ክብር ለወልድ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ሆይ እናመሰግንሃለን። ፈውስ ሆነ፣ ፈውስ ሆነ። ቴንክ ዩ ሆሊ ስፒሪት ፈውስ ሆነ። በወገኖቼ ላይ ልዩ የጌታ መንፈስ ወረደ። አባና አመሰግናለን። አምላኬ ሆይ እኛን የማንረባውን ተጠቅመን ያደረግ አንተ ነህ። ክብሩን ጠቅልለህ ውሰድ። ከኛ የሆነ አንዳች ነገር የለም። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን፣ ለአንድ አምላክ ይሁን። ክብር ለኢየሱስ ይሁን። ምልክት ያያችሁ ቶሎ ቶሎ ለእግዚአብሔር ክብር 3 ቁጥር አድርጉልን። ከዛ በኋላ ጨርሰናል። ቶሎ ቶሎ ለእግዚአብሔር
ክብር ምልክት ያያችሁ በዚህ በመንፈስ ቅዱስ እሳት የተሞላችሁ ልዩ ልዩ ነገር ያጋጠማችሁ 3 ቁጥር አድርጉ። ቶሎ ቶሎ በሉ። ለእግዚአብሔር ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን፣ ለኢየሱስ ይሁን። 3 ቁጥር አድርጉ። ክብሩ የነካችሁ መንፈሱ የነካችሁ ኤላ ጋራዶሴ እንዴካና አንቶ ካሳ ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። 3 ቁጥር አድርጉልን። ከዛ በሚቀጥለው ሳምንት ደግሞ እንገናኛለን። የጌታ መንፈስ ባለበት አርነት አለና የጌታ ቴንክ ዩ ሆሊ ስፒሪት። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። ኤላክራሲ ፔሪካ በዚህ በመንፈስ ቅዱስ ኮኔክት ያረጋችሁ መንፈስ ቅዱስ ሁሉ ተች ያረጋችሁ 3 ቁጥር አድርጉ። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። እግዚአብሔር የተመሰገነ ይሁን። በዓለም ዳርቻ እንግዲህ ያላችሁ እግዚአብሔር የተመሰገነ ይሁን። በሚቀጥለው ደግሞ ሳምንት እስከምንገናኝ ድረስ እስከዛ ደግሞ የጸለይን እንጠብቃለን። ፓስተር ፍቃዱን ፎሎ አድርጉት። አሜን። እሱም ደግሞ ቲኔጀሮች የተለያየ ሰዎች ምናምን ካላችሁ በእንግሊዘኛ እሱም ደግሞ ያገለግላቸዋል። ክብር ለእግዚአብሔር ይሁን። ተባረኩ። ምስክርነት እዚህ ውስጥ አለ ለምትሉ እስቲ ምስክርነት አላችሁ? አንድ ሰው ምስክርነት ካለ እቀበላለሁኝ አለኝ ምስክርነት በሉ፣ እናስገባቸዋለን ለ2 ደቂቃ እንጂ ፕሮግራሙን ጨርሰናል። ምስክርነት ያለው ሰው አለ? አሜን። እሺ፣ ሌለም ደግሞ ይኖራል ማለት ሰው ምስክርነት አለኝ ብላቸዋል። በሚቀጥለው ያዘጋጁና በሚቀጥለው እናገለግላቸዋለን። እንግዲህ የጌታ መንፈስ በኃይል ነበረ። የጌታ መንፈስ ባለበት አርነት አለ። ሁላችሁም በጌታ በኢየሱስ ክርስቶስ ስም ተባረኩ። በጣም እንወዳችኋለን፣ እናከብራችኋለን። በኢየሱስ ስም አሜን፣ አሜን፣ አሜን። ተባረኩልን። ተባረኩ። አሜን። ተባረኩ። መልካም ቀን። አሜን፣ አሜን። ተባረኪ ነጽዬ። ቴንክ ዩ። Tapoter, abonnez-vous, partagez la